በሰው ዓለም ውስጥ ያሉ ሰዎች እነማን ናቸው ሊሰሙ የሚችሉት እነማን ናቸው ወደ ጌታ ሊመጡ የሚችሉት የሚለው ጉዳይ ሊያስጨንቀን አይገባም። ከእውነት የሆነ ከአብ የሰማ የተማረ በሚል ገጽታ ነው የተገለጡት እንጂ አይሁድ ወይም አሕዛብ ወይም እነገሌ ወይም እነገሌ ሚል ቃል የለውም። በመላው ዓለም ማህበረሰብ መካከል ከእውነት የሆነ ድምፄን ይሰማል። ድንበር የለሽ። ይሄንን የሚያውቅ እግዚአብሔር ብቻ ነው። እና የሰዎቹ ቴስት ውስጣቸው ያለው ሴንስ እውነትን የመሻት ከእውነት ጋር የመወገን መሻት እንኳን አይደለም አይሁድ የሆኑ ለምን በአሕዛብ ዓለም አይሆኑ ሰው ይሁኑ በውስጣቸው እውነትን የሚሻ ስሜት ያላቸው ሁሉ ይሄን ድምጽ መስማት ይሄን ድምጽ መለየት ይሄን ድምጽ መቀበል ይችላል። ፈሪሳውያንን እናንተ ከበጎቼ ስላልሆናችሁ ድምፄን አትሰሙም አላቸው። ግን በጎቹ ድምጹን ይሰሙታል፣ ያውቁታል፣ ይለዩታል፣ ሴንስ ያረጉታል ማለት ነው። እና እዚህ ያስቀመጠን ነገር ይሄ ነው። እግዚአብሔር ድምጹን አለማምዶናል። ያንን ከእውነት የሆነውን ድምጽ የሚፈልግ ልብ በውስጣችን አድጓል። ከመነሻው እግዚአብሔር በዛ መስመር መርቶናል። ስለሆነም በእግዚአብሔር የእውነት ብርሃን ራሳችንን አይተን ኃጢአተኞች መሆናችንን ተቀበል፣ ፍርድ የሚገባን መሆናችንን ተቀበል። እኛ ምንም ማድረግ